ሰላም ወደ ተከበራችሁ ቻናላችን ተከታታዮች በድጋሚ ለሌላ የፊልም ግብዣ ተገናኘን። የዛሬው የፊልም ግብዣችን የሚሆነው በ2014 የወጣው አክሽን ይዘት ያለውን ዘ ኢኳላይዘር አንድን ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር አድርጉ። ታሪካችን ሲጀምር ሮበርት የተባለ ጎልማሳ በሌሊት ተነስቶ ስራ ለመሄድ የሚያደርገውን ቅድመ ዝግጅት በማስመልከት ነው። ከፊልሙ ትዕይንትም ሮበርት ነገሮችን በእቅድ የሚያደርግ ሰው መሆኑን እንረዳለን። ሮበርት በአንድ ግዙፍ ፈርኒቸር ውስጥ ተቀጥሮ የሚሰራ ሲሆን አብሮት ከሚሰሩት የስራ ባልደረቦቹ ጋር በጣም መልካም የሚባል ግንኙነት አለው። ምሳ በሚመገቡበት ሰዓት ራውፊን እንተዋወቃለን። ራውፊን ምሳቸውን እየተመገቡ እያለ ከጥቂት ሳምንታት በኋላ በድርጅቱ ውስጥ በጥበቃ ሰራተኝነት ለመቀጠር ፈተና ስላለበት የሰውነት ክብደት እንዲቀንስ ጠይቆት ሮበርት ፍቃደኛ ይሆንለታል። ከመሸም በኋላ ሮበርት ወደሚኖርበት አፓርታማ ከተመለሰ በኋላ መጽሐፍ እያነበበ እስከ እኩለ ሌሊት ቢቆይም በጣም የብቸኝነትና የድብርት ስሜት ስለተሰማው በአቅራቢያው ወዳለው ብዙ ጊዜ ወደሚያዘወትርበት ሬስቶራንት በመሄድ መጽሐፍ ማንበቡን ይቀጥላል። ወዲያውኑም በዚያው ሬስቶራንት ውስጥ ራቷን እየበላች ያለች ሴት ሮበርት በሚያነበው መጽሐፍ ውስጥ ያለው ገጸ ባህሪ ሰውዬ አሳ ማጥመዱንና አለማጥመዱን ትጠይቀዋለች። ሮበርትም ሰውየው በብዙ ጭንቅ ለማጥመድ እየሞከረ እንደሆነ ይነግራታል። እሷም ከጀመሩት ርዕስ ወጥታ ዘፈን እንደምትዘፍን የምትዘፍናቸውም ዘፈኖች ለመቅዳት እንደምትሞክር ነገረችው። ሮበርትም በምላሹ ትልቅ ቦታ ላይ እንደሚያገኛት እርግጠኛ እንደሆነ ይገልጽላታል። ልጅቷም ከሬስቶራንቱ እየወጣች ሰውየው አሳ ማጥመድ መቻሉንና አለመቻሉን አንብቦ ሲደርስበት እንዲነግራት ጠይቃው ሊወስዳት ወደ መጣው መኪና መራች። በንጋታውም ቀን ማታ ሮበርትና ልጅቷ በዚያው ሬስቶራንት ተገናኝተው ሰውየው አሳውን ማጥመዱንና አለማጥመዱን ስትጠይቀው ሰውየው ተሳክቶለት አሳውን ያጠመደ ቢሆንም ሻርክ መጥቶ እንደበላበት ይነግራታል። በድንገትም አንድ መኪና መጥቶ ከሬስቶራንቱ ፊት ለፊት ይደነቀራል። በልጅቷም ስልክ ስላቬ የተባለ ሰውዬ ደውሎ ከሬስቶራንቱ ወጥታ ወደ መኪናው እንድትገባ ያዛታል። እሷም መሄድ እንደማትፈልግ ብትገልጽለትም ሲያስገድዳትና ሲያስፈራራት እያለቀሰች ሬስቶራንቱን ለቃ ወደ መኪናው ሄዳ ትገባለች። ሮበርትም የሷን እንቅስቃሴ በጥሞና እየተከታተለ ነበር። በነጋታውም ሮበርት ራውፊን የሰውነት ክብደት እንዲቀንስ ስፖርት ሲያሰራው እንመለከታለን። ሲመሽም እንደተለመደ ወደ ሬስቶራንቱ ሲሄድ ልጅቷ ጠረጴዛ ላይ ተኝታ ያገኛትና ምግብ ያቀርብላታል። እሷም ምግቧን ይዛ ሮበርት የተቀመጠበት ቦታ በመሄድ መጫወት ይጀምራሉ። እሷም ኤሌና እንደምትባል ነግረው ይታወቃሉ። ቀጥሎም ፊቷ ላይ ስላለው ብልት ሲጠይቃት በመኪና መጥቶ የወሰዳት ሰውዬ ደብድቧት እንደሆነ ትነግረዋለች። ቀጠል አድርጋም ስለ ትዳር ሁኔታው ስትጠይቀው ሚስቱ የሞተችበት ሰው መሆኑንና ሚስቱ በህይወት እያለች 100 መጽሐፍ ስላነበበች እንደሷ 100 መጽሐፍ ለማንበብ እየሞከረ እንደሆነ አሁን 91 መጽሐፍ አንብቦ እንደጨረሰ ግልጽልጽ አድርጎ ይነግራታል። ምሽቱንም ሲጫወቱ ካሳለፉ በኋላ መንገድ ላይ ብቻቸውን እየተራመዱ ጨዋታቸውን ይቀጥላሉ። በድንገት ግን አንድ መኪና ከኋላቸው መጥቶ ከፊታቸው ይቆማል። ከዚያም ስላቪ ወርድና ኤሊናን በጥፍ እየመታ መኪና ውስጥ ሲያስገባት ኤሊና ሁሉም ነገር ሰላም እንደሆነና ግራ እንዳይጋባ ለሮበርት ነግሯለች። ስላቪም ወደ ሮበርት መጥቶ ኤሊና ጥሩ ልጅ እንዳልሆነችና ከሷ የተሻለ ሴት ሊያቀርብለት እንደሚችል ነግሮት አድራሻውን የያዘ ቢዝነስ ካርድ ሰጥቶት ይሄዳሉ። በቀጣዩ ምሽት ወደ ሬስቶራንት ሲሄድ የሬስቶራንቱ ባለቤት ኤሊና ጉዳት ደርሶባት በሆስፒታል ውስጥ ራሷን ስታ እንደምትገኝ ይነግረዋል። ሮበርትም ወደ ሆስፒታል ሲያመራ ኤሊና ክፉኛ ጉዳት ደርሶባት ይመለከታታል። የኤሊናንም ጓደኛ አግኝቶ ሲያናገራት እንዲያደረጋት ስላቪ እንደሆነና ስላቪ ህይወታቸውንና ህልማቸውን እንደቀማቸው በእንባ ትነግረዋለች። ቀጥሎም ሮበርት $9800 በፖስታ በመያዝ ኤሊናን እንዲተዋት ለመጠየቅ ወደ ነዝላፊ ክለብ ያመራል። ስላቪና ጠባቂዎቹ ግን በሮበርት ሐሳብ በጣም ያፌዙበትና በሐሳቡ ሳይስማሙ ይቀራሉ። ሮበርትም በሐዘን ከክፍሉ ሊወጣ ብሎ በሩን ቆልፎ ከስላቪ ጠባቂዎች ጋር ድብድብ ይጀምራል። ሶስቱን ጠባቂዎች በአሰቃቂ ሁኔታ በገዛ መሳሪያቸው ከገደላቸው በኋላ ስላቪን በሽጉጥ አንገቱ ላይ ተኩሶ ወደ ሞት ይሸኘዋል። ከዚያም ሰዓቱ ላይ ሞላው አላርም መቁጠሩን ያስቆመዋል። በንጋታውም ሮበርት በስራ ቦታው ላይ ያለ ሮፊ መጣና ለጥበቃነት የሚፈልገውን የሰውነት ክብደት እንዳሟላ ነግሮ ያመሰግነዋል። በመሸም ጊዜ የጋንጎቹ ቡድን ቁልፍ ሰው የሆነ ቴዲ የሚባል በግል ጀት ከራቪያ በመምጣት እረፍት ሳያደርግ ወደ ነስላቪ ቢሮ ሄዶ የተገደሉትን ሁኔታ መመርመር ይጀምራል። ቴዲ የራሺያ ማፊያዎች ቡድን አለቃ ሲሆን ተጠሪነቱ ፑሽኪን ለሚባል የማፊያዎች መሪ እንደሆነ እንረዳለን። ቴዲም የከተማውን የፖሊስ መርማሪዎች በሙስና ገዝቶ ስለ ስላቪ የግድያ ሁኔታ አጣርተው እንዲነግሩት ያስማማቸዋል። በቀጣዩም ቀን ሮበርት ወደ ስራ ሲገባ የድርጅቱ ስራ አስኪያጅ ያለምንም ፍቃድ ሮፊ እንደቀረና በዚያ ቀን ደግሞ ለጥበቃነት የውድድር ፈተና እንደነበረበት ይገልጽለታል።
ሮበርትም ወደ ሮፊ ቤት ሲሄድ ሮፊ የእናቱ ሬስቶራንት ተቃጥሎባት ስራ እያገዛት ያገኘዋል። እሱም ተጨምሮ ስራ ካገዛቸው በኋላ ከሮፊ ጋር ቤቱ ሲነጋገሩ ቤቱ በምን ምክንያት የእሳት አደጋ እንዳጋጠመው ይጠይቀዋል። ሮፊም በኤሌክትሪክ ኮንታክት ምክንያት ነው ብሎ ይመልስለታል። ሮበርት ግን ነገሮችን በቀላሉ መረዳት የሚችል ስለነበረ እውነታውን እንዲነግረው ሲያስጨንቀው ቤቱ የተቃጠለው በኤሌክትሪክ ሳይሆን በየወሩ እየመጡ ያለአግባብ ገንዘብ በሚወስዱ ፖሊሶች እንደሆነ ይነግረዋል። ሮበርትም ሌላ ጊዜ ገንዘብ ለመቀበል ሲመጡ ጠብቆ ከሮፊ እናት ላይ ገንዘብ ተቀብለው ሲሄዱ ይመለከታቸዋል። አግኝቷቸውም ብሩን ለሮፊ እናት እንዲመልሱ፣ ይህን ካላደረጉ ግን እጁ ላይ ቪዲዮ ስላለ እንደሚያጋልጣቸው ይነግራቸዋል። እነርሱ ግን መሳሪያ ደቅነው ሲመጡበት ባልተጠበቀ ሁኔታ ይቀጠቅጣቸዋል። ብሩንም ካልመለሱ እንደሚያጋልጣቸው ነግሯቸው በተዘረሩበት ትቷቸው ይሄዳል። በነጋታውም ጭራቸውን ቆልፈው ከሮፊ እናት የወሰዱትን ብር ሄደው ይመልሱላታል። ከዚህ ቀጥሎ ባለው ትዕይንት ቴዲ የኤሊናን ጓደኛ አግኝቶ በኤሊና ዙሪያ ስለነበሩ ሰዎች ሲጠይቃት በቀላሉ ነገር ትለዋለች። ከብዙ ማስፈራራትም በኋላ ከዚህ በፊት አይተው የማታውቀው ሰው ሆስፒታል ሊጠይቃት መጥቶ እንደነበረ ትነግረዋለች። ቴዲም ከሷ የሚፈልገውን ሰምቶ ሲጨርስ አንቆ ይገላታል። ከዚህ በኋላ ሮበርት ቤዝቦል የተጫወቱ ሮፊ ጥበቃ ስራውን ጀምሮ እንመለከተዋለን። በሌላ ትዕይንት ደግሞ ፑሽኪን ለቴዲ ደውሎ በከተማ ውስጥ ያሉትን የማፊያ ቡድኖች በጠቅላላ እስላቪን መግደል አለመግደላቸውን እንዲመረምር ይነግረዋል። ቴዲም ሁሉንም የማፊያ ቡድኖች ማጣራቱን፣ ነገር ግን ሁሉም እስላቪን እንዳልገደሉት ይልቁንም በጣም በተራቀቀ ሁኔታ እንደተገደለ ይነግረዋል። ቀጥሎም በጥቂት ቀናት ውስጥ ገዳዩን እንደሚደርስበት ቃል ይገባለታል። ሮፊም የልቡ መሻት ተሳክቶለት የድርጅቱ የጥበቃ አባል ሆኖ የድርጅቱ ሰራተኞች እንኳን ደስ አለ ሲሉት ከተመለከተም በኋላ ቴዲም የሮበርትን ፎቶዎች ሲያገኝ እናያለን። ጊዜ ሳያጠፋም ቴዲ ሮበርት ወደሚኖርበት አፓርታማ ያመራል። ሮበርትም ወደሚኖርበት አፓርታማ የሆነ ሰው እንደመጣ ስለተረዳ የቤቱን መግቢያ በር ሲከፍት ቴዲን ፊት ለፊት ያገኘዋል። ቴዲም መርማሪ ፖሊስ ነኝ ብሎ ራሱን ያስተዋውቀውና ስለሞቱት 5 ራሻውያን የሚያውቀው ነገር ካለ ሊጠይቀው እንደመጣ ይገልጽለታል። እነ እስላቪን በተገደሉበት ምሽት በዚያ ሬስቶራንት ምን ሊያደርግ እንደሄደ ይጠይቀዋል። ሮበርትም ራስ ለመብላት ብቻ እንደሄደ አድርጎ ይመልስለታል። ቴዲም የኤሊናን ጓደኛ አስክሬን ፎቶ ካሳየው በኋላ ያውቃት እንደሆነ ሲጠይቀው መልኳን በጥቂቱ እንደሚያውቀው ይነግረዋል። ቴዲም የሚያውቀው ነገር ካለ በየትኛውም ሰዓት እንዲነግረው ጥሪ አቅርቦለት ሊሄድ ሲል ሮበርት ቴዲ ፖሊስ ስለመሆኑ የሚገልጽ ምንም አይነት ካርድ ስለሌለው ፖሊስ እንዳልሆነ እንደነቃበት ይነግረውና ያናድደዋል። ከዚህም ቀጥሎ የነ ቴዲ ዋነኛ ስራ ሮበርትን መከታተልና ስለማንነቱ ማጣራት ይሆናል። በሮበርት በኩል ደግሞ በቤት ውስጥ በማይታዩ ቦታዎች ሁሉ ካሜራ መግጠሙን ይያያዛል። በአንድ ምሽት ቴዲ ጠባቂዎቹን ይዞ ሮበርት ወደሚቀመጥበት ሬስቶራንት ሄደ። አንድ የቀን ሰራተኛ አለባበስ የለበሰ ሰው ወደ ሬስቶራንቱ እንዲገባ ይልከዋል። ሰውየውም ገና ከመቀመጡ ሮበርት እሱን ለማጥቃት የመጣ ሰው እንደሆነ ስለተረዳ የቀን ሰራተኛ ትመስላለህ እንጂ አይደለህም፣ እጆቹ ያስታውቃሉ ብሎ ይለዋል። ሰውየውም ወደ ሮበርት ሲሄድ ሮበርት ዋጋውን ይሰጠውና ከሬስቶራንቱ ወጥቶ ቴዲንና አብሮ ያለውን ሰው ፎቶ አንስቷቸው ይሄዳል። ቴዲና ጠባቂውም ከመኪና ወርደው ሲከታተሉት የቴዲን ጠባቂ ሳያስበው መጥቶ ይገለዋል። ነገር ግን ታፋው ላይ በጥይት ተመቶ ስለነበር በጥቂቱም ቢሆን ተጎድቷል። ቴዲም ቅጥረኛውን ፖሊስ ጨምሮ ሌሎች ጠባቂዎችን ይዞ ወደ ሮበርት ቤት ይመጣል። ሮበርት ግን እንደሚመጡ ስላወቀ ሌላ ቤት ውስጥ ሆኖ ከቴዲ ጋር ያሉትን ሰዎች በካሜራ ይመለከታቸዋል። በነጋታውም ሮበርት ሱዛን ወደምትኖርበት ገጠራማ ክፍል ይሄዳል። ሱዛን የሮበርት የቅርብ ጓደኛ ስትሆን በአሜሪካ ውስጥ ከፍተኛ ስልጣን እንዳላት እንረዳለን። ሮበርትም በካሜራ የያዘውን መረጃ ሰጥቷት ስለ ቴዲና አብሮ ስለነበረው ፖሊስ መረጃ እንድታመጣለት ይጠይቃታል። ሱዛንም በሐሳቡ ተስማምታ መረጃውን ይዛለት ትመጣለች። በዚያም ስለ ፑሽኪንና ስለ ቴዲ አጠቃላይ መረጃ ሰጠዋለች። በቀጣዩም ቀን ሮበርት ወደ ፖሊሱ ቤት በመሄድ ያግተዋል። በመርዛማ ጋዝም ካሰቃየው በኋላ ፑሽኪን በህገ ወጥ ያገኘውን ገንዘብ ወደሚያከማችበት ቦታ ይዞት እንዲሄድ ያደርጋል። በዚያም ያሉትን የፑሽኪን ጀሌዎችና ፖሊሱን ጨምሮ አግቶ በፖሊስ እንዲያዙ ያደርጋል። ቀጥሎም ቴዲ ከአንድ ሰው ጋር ተቀምጦ ራት እየበላ እንመለከተዋለን። ሰውየውም ለቴዲ ሮበርትን እንደሚይዘውና እንደሚገለው እየዛተ ይነግረዋል። ሰውየው ተነስቶ ወደ መታጠቢያ ቤት ይሄዳል። ሲመለስ ግን ሰውየው ሳይሆን ሮበርት ነበር የመጣው። ሮበርትም ጠረጴዛው ላይ ያስቀመጠው የተሰበረ መነጽርን ተመልክተን ሰውየውን እንደገደለው እንረዳለን። ለቴዲም ከፑሽኪን ጋር እየሰራ ያለውን ስራ መስራት እንዲያቆም ካልሆነ ግን ስለእርሱ ሙሉ መረጃ ስላለው መረጃውን አሳልፎ እንደሚሰጥበት ያስጠነቅቀዋል። በመሃልም ቴዲም በትክክለኛ ስሙ ኒኮላ ብሎ ይጠራዋል። በሐሳቡ ከተስማማ እንዲደውልለት ስልኩን አስቀምጦለት ይሄዳል። ሮበርትም ከበፊቱ በበለጠ ስለ ፑሽኪንና ከፑሽኪን ጋር ስለሚገናኝ መረጃ በሙሉ ካጠናከረ በኋላ የፑሽኪን የግል ንብረት የሆነችውን ነዳጅ የጫነች መርከብ
ባልተጠበቀ መንገድ በማጋየት ከጥቅም ውጪ ያደርጋታል። ከዚህ በላይ የሮበርትን ድርጊት መታገስ ያልቻለው ፑሽኪን ለኒኮላይ ሮበርትን ላያዳግም ከምድረገጽ እንዲያጠፋው ቀጭን ትዕዛዝ ይሰጠዋል። ኒኮላይም አዲስ የነፍሰ ገዳይ ቡድን አደራጅቶ ሮበርትን ለማጥመድ ብቸኛ መንገድ ይሆንልኛል ብሎ ወዳሰበው ስፍራ ያመራል። ያሰበውም ሮበርት በሚሰራበት መስሪያ ቤት በመሄድ የሚወዳቸውን የሥራ ባልደረቦች ማገት ነበር። እንዳቀደውም በማድረግ ለሮበርት ስልክ ደውሎ ራፊን እንዲያነጋግር ያደርጋል። ሮበርትም ያለምንም ማንገራገር ባስ ተሳፍሮ ወደ መስሪያ ቤቱ ይመጣል። ኒኮላይ ለሮበርት ሞት ደግሶለታልና የስልኩን አድራሻ በመጥለፍ የት እንደደረሰ በጂፒኤስ መከታተል ይጀምራል። መስሪያ ቤት ቅጥር ውስጥም ሳይገባ የሚጠልፈውን የስናይፐር አልሞ ተኳሽ በቦታው ላይ አስቀምጦ እየጠበቀው ነበር። በጂፒኤሱ መሰረት ሮበርት ከስፍራው ቢደርስም ሮበርት ግን በባሱ ውስጥ አልነበረም። ሰውየውም ከአይምሮ በላይ ስለሆነበት ስልኩን ልኮ እሱ ተሰውሯል ይላል። እነ ኒኮላይም ያገቷቸውን ሰዎች በጥብቅ መጠበቅ ጀመሩ። በዚህ መሃል ግን የመጋዘኑ ስፒከሮች በጠቅላላ ዘፈን ማሰማት ጀመሩ። በዚህ ምክንያት እነ ኒኮላይ ሮበርት እንደገባ ስላወቁ ተበታትነው ፍለጋቸውን ጀመሩ። አንደኛው ጋንግ ራፊን አንቆ ይዞ የድምጽ መቆጣጠሪያ ክፍሉን እንዲጠቁመው ይዞ ይሄዳል። ራፊም ወደ ክፍሉ ይዞት ካመራ በኋላ ሳይታሰብ ሮበርት ተከስቶ ሰውየውን ይገለዋል። ቀጥሎም ሮበርት የተለያዩ መንገዶችን ተጠቅሞ አንድ በአንድ የኒኮላይን ሰዎች ገሎ ይጨርሳቸውና ኒኮላይ ብቻውን ይቀራል። ራፊም ኒኮላይ ሮበርትን እንዳይገለው ብሎ ቀልቡን ለመስረቅ በቢሮ ውስጥ ሄዶ ይደበቃል። ኒኮላይም ራፊ ወደ ተደበቀበት ካመራ በኋላ ሊገድለው ሲል ሮበርት ከኋላ መጥቶ ተኩሶ ይገለዋል። በቀጣዩም ትዕይንት ከ3 ቀን በኋላ ሮበርት ቤተ መንግስት ወደሚመስለው የፑሽኪን ቤት ይሄዳል። ፑሽኪንም ገላውን የታጠበ ያለ ድንገት ሮበርት ድምጽ በማሰማት ያስደነግጠዋል። የተወሰኑ ደቂቃዎችንም ከተነጋገሩ በኋላ ሮበርት መብራቱን ያጠፋዋል። ፑሽኪንም ሮበርት ተቀምጦ ወደ ነበረበት መቀመጫ ሲመለከት ሮበርት መሰወሩን ይመለከታል። ሮበርትም ቧንቧውን ከኤሌክትሪክ ጋር አገናኝቶ ስለነበር የሄደው ፑሽኪን ውሃውን ለመዝጋት ቧንቧውን ሲነካ በኤሌክትሪክ ተይዞ ይሞታል። ከዚህ ቀጥሎ ሮበርት ወደ ፑሽኪን ቤት ሲገባ ጠባቂዎቹን በጠቅላላ ገድሎ እንደገባ ከፊልሙ ትዕይንት እንረዳለን። በመጨረሻም ሮበርት ወደ ቀደመው ሰላማዊ ህይወቱ ተመልሶ እንመለከታለን። ኤሊናም ሮበርት ወደ ቤቱ እየሄደ ያለ ጠርታ ታስቆመውና መጽሐፉን ማንበብ እንደጀመረች እንዲሁ ስራ አግኝታም እንደተቀጠረች ትነግረዋለች። ቀጥላም አሁን በህይወቷ በጣም ደስተኛ እንደሆነች ገልጻለት ይህ የሆነው በእርሱ ምክንያት ስለሆነ በጣም ታመሰግነዋለች። ፊልሙም ሁለቱም ተሰነባብተው ሲሄዱ አስመልክቶ ይጠናቀቃል።